Audio Jungle. እንኳን ወደዚህ ቻናል በደህና መጡ። ኢየሱስ ክርስቶስን የምናከብርበት በዚህ ቻናል ላይ ከዚህ ምድራዊ ህልውና ውጪ እንድታስቡ እና የእግዚአብሔርን መንፈሳዊና ዘላለማዊ ነገሮች እንድታሰላስሉ ምኞቴ ነው። እግዚአብሔርን የበለጠ ለማወቅና ለመፈለግ የእግዚአብሔር መንፈስ በእናንተ ውስጥ የጀመረውን ይህን ጉዞ እንድትቀጥሉ ተስፋ አደርጋለሁ። በሰዎች የተሰጡ አስተያየቶችን ከማመን ይልቅ የእግዚአብሔርን ቃል ለራስህ ብታነብ መርጣለሁ። ጥናቶችን በተለያዩ ቋንቋዎች ስለምናዘጋጅ በዚህ ሀገር ቋንቋ የመጽሐፍ ቅዱስ ትርጉም ልንጠቀም እንችላለን። ከመረጥክ በእነዚህ ጥናቶች ውስጥ ያሉትን ጥቅሶች ለማነጻጸር የመረጥከውን ትርጉም በራስ ቋንቋ ተጠቀም። በኢየሱስ ክርስቶስ ካመንክ የሚከተለውን እንድታደርግ ኢየሱስ ክርስቶስ እንዴት እንዳዳነህና ሕይወትን እንደለወጠ የሚገልጽ አጭር ምስክርነት በአስተያየቶች ላይ ለመለጠፍ ይህንን ቻናል ይጠቀሙ። ምስክርነትህ ያነበበውን ሌላ ሰው ይባርካል። እዚህ ቢያንስ በ30 ዋና ቋንቋዎች የኢየሱስ ክርስቶስን ወንጌል ለማካፈል የተቻለንን እያደረግን ነው። ኢየሱስ ክርስቶስ አምላክና አዳኝ እንደሆነ ከዚህ ቅጽበት ጀምሮ በሁሉም ቪዲዮ ማለት ይቻላል በመጽሐፍ ቅዱስ እናካፍላለን። የእኛ ተልእኮ አንተን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር እንድትሆን ማድረግ ነው። በእግዚአብሔር ቃል እንድታድግ የእግዚአብሔርን ቃል እናካፍላችኋለን። በተመሳሳይ ጊዜ የእግዚአብሔርን ቃል የሚቃረኑ ትምህርቶችን አስጠነቅቃችኋለሁ። ስለ ግለሰቦች እናስተምርዎታለን። እኛ የምናምናቸው ቡድኖች ወይም እምነቶች የእግዚአብሔርን ቃል ይቃረናሉ። የምንኖረው በታላቅ የማታለል ጊዜ ውስጥ ነው። ስለዚህ መሰረታችን የእግዚአብሔር ቃል እንዲሆንና በመንፈስ ቅዱስ መመራት ኢየሱስ ክርስቶስ እንድንሆን የሚፈልገው ደቀ መዛሙርት እንድንሆን አስፈላጊ ነው። ማቴዎስ 28:19-20 መጽሐፍ ቅዱስ በአማርኛ 19:20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስለ ኢየሱስ ክርስቶስ የበለጠ ለማወቅ በእግዚአብሔር መንፈስ ለሚመሩ ሰዎች ልታውቁት የሚገባው ዋናው ነገር ኢየሱስ ክርስቶስ እኔ አምላክ ነኝ ማለቱን ነው። አዎ ተናግሯል። ኢየሱስ ክርስቶስ ራሱ አምላክ ስለመሆኑ በራሱ አንደበት ያለውን እንስማ። በእግዚአብሔር ቃል ውስጥ በግልጽ ተጽፏል። ነገር ግን ሰዎች ሐሳባቸው ከኢየሱስ ክርስቶስ በቀጥታ ከተጻፉት ቃላት የበለጠ አስፈላጊ እንደሆነ አድርገው ያስባሉ። ኢየሱስ ክርስቶስ የተናገረውን መልከት ራእይ 21 ከቁጥር 6-7 ከአራማይክ መጽሐፍ ቅዱስ በቀላል እንግሊዝኛ እንዲህም አለኝ፣ ተፈጸመ። እኔ አውት ነኝና እኔ ታው ነኝ፣ ምንጭና ፍጻሜው ከሕይወት ውሃ ምንጭ ለተጠማ ለክፍያ እሰጣለሁ። ድል የሚነሳም እነዚህን ነገሮች ይወርሳል። እኔም አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል። እንደገና ስሙት። ኢየሱስ ክርስቶስ የተናገረው ይህን ነው። እኔ አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል። ክብር ለእግዚአብሔር ይሁን። የኢየሱስ ክርስቶስ ምስክርነት ከበቂ በላይ ነው። ስለ እግዚአብሔር ራሱ ስለ ኢየሱስ ክርስቶስ ከፍ ባለ ምስክር የተፈጠረ ምንም ወይም ማንም የለም። ከዚህም በተጨማሪ እርሱ ምንጭና ፍጻሜው ነው ሲል ወሰን አልባነቱን ይገልጥልናል። ኢየሱስ ክርስቶስ የዘላለም ምንጭና ፍጻሜ ነው። ኢየሱስ ክርስቶስ ፍጻሜ የሌለው አምላክ እንዴት እንደሆነ በቅርብ ጊዜ ውስጥ እናጠናለን። የማያምኑ ሰዎች በእግዚአብሔር ላይ ምንም እምነት የላቸውም፣ ምክንያቱም በእውነት ለእግዚአብሔር ማድረግ የሚሳነው ነገር የለም ብለው ስለማያምኑ ነው። ከ2000 ዓመታት በፊት እግዚአብሔር እዚህ በሰው አምሳል ነበር። እኛ ኢየሱስ ክርስቶስ ብለን የምናውቀውን የእግዚአብሔር መንፈስ በሰው መልክ ያዘ። ለሰው የማይቻለው ለእግዚአብሔር የሚሳነው አይደለም። ኢየሱስ ክርስቶስ ተናግሯል ተብሎ የተጻፈውን ካላመንክ የሱ እንዳትሆን ትልቅ ዕድል አለ። የተጻፈው በዮሐንስ 10:26-28 መጽሐፍ ቅዱስ በአማርኛ ከአራማይክ መጽሐፍ ቅዱስ በቀላል እንግሊዝኛ። እናንተ ግን እንደነገርኋችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። ብዙዎች ክርስቲያን ሆነው በመጀመር ኢየሱስ ክርስቶስ በሥጋ የተገለጠ አምላክ አይደለም ብለው የሚያምኑ ቡድኖች አካል ናቸው። ከሃዲ ማለት ከኢየሱስ ክርስቶስ ላይ ጀርባውን የሰጠ ሰው ነው። በቅዱሳት መጻሕፍት እንደተጻፈ የሚገኘው ዮሐንስ 6 ከቁጥር 64-66 መጽሐፍ ቅዱስ በአማርኛ 64 ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት ለማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና 65 ደግሞ
ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። 66 ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ክብር ለእግዚአብሔር ይሁን። ከዚህ ቃል የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ከእርሱም ጋር አልሄዱም። ምዕራፍ 6 እና ቁጥር 66 ታዩ። በቁጥር 666 ያለውን ቁጥር አስተውል። እነዚህ ሰዎች ከኢየሱስ ክርስቶስ ጋር አብረው እንደሄዱ ነገር ግን በቃሉ ስላላመኑ ከዚያ በኋላ ከእርሱ ጋር እንዳልሄዱ ቅዱሳት መጻሕፍት ምን እንደሚሉ ተመልከት። ከሃዲዎች በምዕራፍ 6 ቁጥር 66 ላይ ስለተጠቀሱ ከሃዲ ከአውሬው ሥርዓት ጋር መገናኘቱ አስገራሚ ነው። ደግሞም በኢየሱስ ክርስቶስ ቃል የማያምኑ ሁሉ በፍርዳቸው ጊዜ የሚፈርድባቸው የኢየሱስ ክርስቶስ ቃል መሆኑን አያስተውሉ። ዮሐንስ 12 ቁጥር 48 መጽሐፍ ቅዱስ በአማርኛ 48 የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርሁት ቃል እርሱ በመጨረሻው ቀን ይፈርድበታል። ይህ ትምህርት ከባረካችሁ እና ይህን ቪዲዮ ከወደዳችሁትና ባኮትን ሰብስክራይብ አድርጉና በዚህ ቻናል ያሉትን ቪዲዮዎች ላይክ አድርጉ። መንፈስ ቅዱስ በኢየሱስ ክርስቶስ እንድታምን ከመራ ጊዜ አታባክንና ኢየሱስ ክርስቶስን እንደ አምላክህና አዳኝ አድርገህ ተቀበል። የእግዚአብሔርን ቃል በሰማ ቁጥር የበለጠ እምነት ታገኛለህ። ከእግዚአብሔር ያልሆኑት ከእግዚአብሔር ቃል ይርቃሉ፣ የእግዚአብሔር ለሆኑት የእግዚአብሔርን ቃል ይሰማሉ። የዮሐንስ ወንጌል 8 ቁጥር 47 መጽሐፍ ቅዱስ በአማርኛ 47 ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙ። በእነዚህ አስቸጋሪ ጊዜያት ሕይወቶቻችሁን በእጁ እንደምታሰጡና የዘላለምን ሕይወት እንደሚሰጣችሁ ያወቀ ክርስቶስ ዕረፍትና ሰላም ይስጣችሁ። ኢየሱስ ክርስቶስን እንደ አምላክህና አዳኝ አድርገህ መቀበል ከፈለጋችሁ አሳውቁን። እኛም በደስታ ከአንተ ጋር ለመዳን እንጸልያለን። እግዚአብሔር አንተንና የምትወዳትን ይባርክ።